ሰላም ተማሪዎች እንዴት ናችሁ? ከዚህ በፊት ከሰራሁላችሁ ቪዲዮ የሚቀጥል የእንግሊሽ ራውንድ 4 የ2018 ጥያቄ ነው። ሌትስ ጌት ስታርት። የ43ኛው ጥያቄ ምን ይለናል? I was born blank the 5th of January 2008 ይለናል። የፕሪፖዚሽን ጥያቄ ነው። ኤን ስናይ ኢን፣ ቢ፣ አት፣ ሲ፣ ኦን፣ ዲ፣ ባይ ይላል። ኢንን የምንጠቀመው ወይም ደግሞ ኢንን የምንጠቀመው መቼ ነው? ላይክ ወሮችን ለመግለጽ ስንፈልግ ለምሳሌ ኢን ጃንዋሪ፣ ኢን ፌብሩዋሪ ማለት እንችላለን። እንደገና ሲዝኖችን ለምሳሌ ኢን ሰመር፣ ኢን ዊንተር ማለት እንችላለን። እንደገና ደግሞ አጠቃላይ የሆነ ፕሌስ አጠቃላይ ሁሉንም የሚገልጽ ቦታ ከሆነ ኢንን መጠቀም እንችላለን። ለምሳሌ ኢን ኢትዮጵያ፣ ኢን አሜሪካ ማለት እንችላለን። ነገር ግን ስፔሲፊክ ለሆነ ዴት መጠቀም አንችልም። አይ ዋዝ ቦርን ኢን ዘ 5th ኦፍ ጃንዋሪ አይባልም። ስፔሲፊክ ዴት እዚህ ጋር ዘ 5th የምትለዋ ባትኖር ኢን ጃንዋሪ ማለት እንችላለን። ነገር ግን ዘ 5th የምትለዋ ስፔሲፊክ ዴት ስላለች መጠቀም አንችልም ማለት ነው። ቢ አት ይላል። አትንም መጠቀም አንችልም። አትን ልንጠቀም የምንችለው ለምንድን ነው? ስፔሲፊክ ለሆነ ፕሌስ እንዲሁም ደግሞ ለታይም የምንጠቀም ሆኖ ስፔሲፊክ ለሆነ ታይም ሳይሆን በተለምዶ አት ናይት እንዲሁም ሌሎችም የታይም እንጠቀመዋለን። ነገር ግን ስፔሲፊክ ከሆነ ዴቱ አሁንም አትን መጠቀም አንችልም። ሲ the best answer ኦን ማለት ነው። ኦንን መጠቀም እንችላለን። ኦን የሚያገለግለው አንዱም ለምንድን ነው? ስፔሲፊክ ለሆነ ዴት እንጠቀመዋለን ማለት ነው። ለምሳሌ 5ኛው ቀን ጃንዋሪ ላይ ነው የተወለድኩ ለማለት ኦንን ነው የምንጠቀም። ቅድም እንዳልኳችሁ 5th የምትለዋ ስፔሲፊክ ዴት ባትኖር ኢንን መጠቀም እንችላለን ማለት ነው። ባይን አንጠቀምም። ባይን ደግሞ ከታይም ጋር የማያይዝ ነገር የለውም። ወይም ባይን ላይክ ባይ ቲዮኒ ሰርቲ ባይ የሆነ ኮምፕሌትድ የሆነ አክሽን ለመግለጽ ነው እንጂ ስፔሲፊክ የሆነ ነገር አንጠቀምም ማለት ነው። ስለዚህ ሲ ኦንን ሁልጊዜ ስፔሲፊክ ለሆነ ዴት በተደጋጋሚ ይጠየቃል፣ ማወቅ ይኖርባችኋል ማለት ነው። ሌላው 44ኛው ጋር ስንሄድ the car was blank loaded and couldn't run fast ይሄ ደግሞ የአድቨርብ ጥያቄ ነው እና መኪናው ተጭኖ ነበር እና በፍጥነት መሄድ አይችልም ነበር ነው። እንደዛ የሆነው መኪናው ምን አይነት ጭነት ቢጫን ነው? ኤ ሄቪሊ ይለናል ወይም ከባድ። the best answer ኤ መሆን ይችላል ማለት ነው። መኪናው በጣም በከባዱ ተጭኖ ስለነበር በፍጥነት መሄድ አይችልም ነበር። ስለዚህ ኤ ይሆናል። ቢ ኖርማሊ ሊሆን አይችልም። ወይም ደግሞ ኖርማል የሆነ ቢጫን ኖሮ በፍጥነት ነበር ሊሄድ የሚችል እንጂ በፍጥነት ላይሄድ አይችልም ማለት ነው። ሲ ዳንጀረስሊ ይላል። ዳንጀረስሊ በአደገኛ ሁኔታ ለማለት ነው። ይህም ከዚህ ጋር ፊት የሚያደርግ አብሮ የሚሄድ ነገር አይደለም። ስለዚህ the best answer ኤ ይሆናል ማለት ነው። ወደ 45ኛው ስንሄድ yesterday the teacher came to my desk and asked me why blank ይሄ ደግሞ የዳይሬክት እና ኢንዳይሬክት ስፒች ኩዌስችን ነው። እንግዲህ ዳይሬክት ስፒች ወይም ደግሞ ይሄ ቀጥተኛ ወሬ የምንለው ወደ ደግሞ ይሄ እኛ ለሌላ ሰው ስናወራ የምናወራው ደግሞ ቀጥተኛ ወሬ ወይም ደግሞ ኢንዳይሬክት ስፒች የምንለው ነው። እና ዳይሬክቱ ወደ ኢንዳይሬክት ሲቀየር ብዙ ነገር ይቀየራሉ። ለምሳሌ ቴንስ ሲምፕል ፕሬዘንት ከነበረ ወደ ሲምፕል ፓስት ይጠየቃል። ሲምፕል ፕሬዘንት ኮንቲኒዩስ ከሆነ ወደ ፓስት ኮንቲኒዩስ ይቀየራል። ፕሬዘንት ፐርፌክት ከነበረ ወደ ፓስት ፐርፌክት ይቀየራል። እንደገና ፓስት ከነበረ ወደ ፓስት ፐርፌክት አሁንም ይቀየራል ማለት ነው። ቴንስ ብቻ አይደለም የሚቀየር ፕሮናውንም ይቀየራል። ለምሳሌ አይ ከነበረ ወደ ሂ ሊመጣ ይችላል። ወደ ሌሎችም እንደ ሴንቴንሱ ነው። ፕሮናውን አክቹሊ ልንቀይር የምንችለው እንደ ሴንቴንሱ ተወስነን ነው። ሌላ ታይምም ይቀየራል። ወይም ደግሞ ለምሳሌ የስተርዳይ የነበረው the previous day, the earlier day, the day before ማለት እንችላለን ማለት ነው። ቱሞሮ ከሆነ ደግሞ the following day ማለት እንችላለን። ብዙ ታይም ይቀየራል ማለት ነው እና በዚህ መሰረት ይህን ይዘን ወደ ጥያቄው እንመለሳለን። ኤን ስናይ I was absent yesterday ይላል። I was absent የሚለው የቴንስ አቀየሩ ልክ ነው። ነገር ግን yesterday የሚለው አልተቀየረም። ስለዚህ መልስ ሊሆን አይችልም። ቅድም እንዳልኳችሁ yesterday የሚለው ወደ
the earlier day ወይም ደግሞ the day before ወይም the previous day ተብሎ መቀየር አለበት። ስለዚህ በዚህ ምክንያት ኤ ሊሆን አይችልም። ቢን ስናይ he was absent yesterday እዚህ ጋር ፕሮናውኑ ልክ አይደለም። ስለ ራሴ እያወራው አይ ነው ልል የምችል እንጂ ሂ ልል አልችልም። መምህሩ ወደ እኔ መጣና እንዲህ ብሎ ጠየቀኝ እያልኩ ለሌላ ሰው እያወራው ነው። ስለ እኔ ነው ለሌላ ሰው እያወራው ያለ። ስለዚህ አይ ነው ሊሆን የሚችል ሊሆን አይችልም። ሌላ ደግሞ የስተርዳይ የሚለውም ልክ አይደለም። ስለዚህ ቢ ሊሆን አይችልም ማለት ነው። ሲን ስናይ አይ ዋዝ አብሰንት ዴይ ቢፎር ይላል። ዘ ቤስት አንሰር ሲ ነው። አንደኛ ቴንስ አቀየሩ ልክ ነው። አይ ዋዝ አብሰንት የሚለው ማለት ነው። ሌላ ደግሞ የስተርዳይ የሚለው ዘ ዴይ ቢፎር በሚለው ተቀይሯል ማለት ነው። ስለዚህ ቴንሱም ተቀይሯል። እንደገና ይሄ ታይም ኢንዲኬተሩም ስለተቀየረ ሲ ዘ ቤስት አንሰር ይሆናል። ዲን ስታዩ ሂ ዋዝ አብሰንት ዘ ኤርሊየር ዴይ ታይም አቀያየሩ ዘ ኤርሊየር ዴይ የሚለው ልክ ነው። ነገር ግን ሂ እቺ ፕሮናውኗ ሂ የምንላት ልክ አይደለችም፣ ወይም ወደ አይ ነው መቀየር ያለበት። ስለዚህ ዲ ሊሆን አይችልም ማለት ነው። ሌላ ወደ 46ኛ ጥያቄ ስንሄድ ኢት ሬይንድ ብላንክ ዘ ማች ዋዝ ዲስኮንቲኒውድ። ይሄ ደግሞ ሶ የሶ ዛት እና ሰች ዛት አይነት ጥያቄ ነው። ሶ ፕላስ ዛትን የምንጠቀመው ሁልጊዜ አድቨርብ እና አድጀክቲቭ ከመጣ ነው። ከሶ ቀጥሎ ሁልጊዜ አድቨርብ ወይም ደግሞ አድጀክቲቭ ከመጣ የምንጠቀመው ምንድነው? ሶ ነው ማለት ነው። ወይም ደግሞ ሁልጊዜ ከሶ ቀጥሎ ሊመጣ የሚችለው አድቨርብ እና አድጀክቲቭ ነው። ለምሳሌ ሺ ኢዝ ሶ ቢዩቲፉል ዛት ኤቭሪዋን ላይክስ ሀር ካል እሷ በጣም ቆንጆ ናት እና ብዙ ሰው ይወዳታል እንደማለት ነው። በጣም የሚለውን ሰው የሚለውን በጣም እንደማለት ነው እና ሁልጊዜ ከሶ ቀጥሎ ሊመጣ የሚችለው አድቨርብ እና አድጀክቲቭ ብቻ ነው ማለት ነው። ሌላ ደግሞ ሰችን ለመናገር ያክል ሰች የምንጠቀመው አንደኛ ናውን ሲመጣ ነው። ሁለተኛ ደግሞ አድጀክቲቭ ፕላስ ናውን ሲመጣ ማለት ነው። ከነዚህ ውጭ ሌላ አገልግሎት የለውም። በሰች ለምሳሌ he is such a rich man ማለት እንችላለን። ወይም ደግሞ she is such a beautiful girl ማለት እንችላለን። መጀመሪያው ጋር ምንድነው የተጠቀም ከሰች ቀጥሎ ናውን ሲመጣ፣ አሁን ደግሞ ከሰች ቀጥሎ አድጀክቲቭ ፕላስ ናውን ማለት ነው። ቪዲዮ ሰራላችሁ ካለው የነዚህ የሶ ዛት ሰች ዛት የነዚህ እንደ አጠቃቀማቸውን። ለአሁኑ ግን ሶ ዛትን የምንጠቀመው ለምንድነው? ከሶ ቀጥሎ አድጀክቲቭ እና አድቨርብ ሲመጣ፣ ሰችን የምንጠቀመው ደግሞ ናውን እና ከሰች ቀጥሎ ናውን ሲመጣና እንዲሁም ከሰች ቀጥሎ አድጀክቲቭ ፕላስ ቨርብ ማነው አድጀክቲቭ ፕላስ ናውን ሲመጣ እንደምንጠቀመው ካለባችሁ ማለት ነው። በዚህ መሰረት the best answer ማን ይሆናል ማለት ነው? ቢ። ሄቪሊ የምንለው ምንድነው? አድቨርብ ነው አይደለ? ከባዱ ለማለት ነው። በከባዱ ዝናብ ዘንቧል እና ጨዋታው ተቋረጠ ነው the match was discontinued የሚለው። ስለዚህ ከሶ ቀጥሎ አሁን ሰች ሄቪሊ ዛት አይባልም። ሰች ሄቪሊ ዛት ማለት አንችልም። ለምን ከተባለ ከሰች ቀጥሎ ወይ ናውን ነው መምጣት ያለበት ወይም ደግሞ አድጀክቲቭ ፕላስ ናውን ነው መምጣት ያለበት። እዚህ ጋር ደግሞ አድቨርብ ነው። ስለዚህ ሊሆን አይችልም። ቢ ሶ ሄቪሊ ዛት ዘ ቤስት አንሰር። ከሶ ቀጥሎ አድቨርብ ሄቪሊ ያለ ልክ ነው። ሲን ስናይ ግራማቲካሊ ኢንኮሬክት ነው። እንደገና ሶ ዛት የሚለውን ስናይ ሶ ዛትን ሙሉውን ከሶ ቀጥሎ የሆነ ቨርብ ሳይገባ ሶ ዛትን የምንጠቀመው ፐርፐዝን ለመግለጽ ነው። ለምሳሌ አም ስቴዲንግ ወይም ደግሞ እያጠናሁ ነው። አም ስቴዲንግ ሶ ዛት አይ ፓስ ዘ ኤግዛም ፈተናውን እንዳልፍ እያጠናሁ ነው እና አላማን ለመግለጽ ወይም ፐርፐዝን ለመግለጽ ሶ ዛት ብቻውን ከሶ ቀጥሎ መሃል ጋር ቨርብ ሳይገባ ማነው አድጀክቲቭ ሳይገባ መጠቀም እንችላለን ማለት ነው። ስለዚህ ዲም ሊሆን አይችልም። እንደ ቤስት አንሰር ቢ ይሆናል ማለት ነው። ሌላኛው 47ኛው አይ ዶንት ማይንድ ብላንክ ዘ ሃውስ ቱዴይ ይላል። እዚህ ጋር ደግሞ የቨርብ ፓተርን ጥያቄ ነው። ቨርብ ፓተርን ማለት ከሁልጊዜ ጀረንድን የሚከተሉ አሉ፣ ወይም ደግሞ ኢንፊኒቲቭ ዊዝ ቱን የሚከተሉ አሉ። እንደገና ጀረንድንም
ቱንም ተከትለው ትርጉማቸው የሚቀየር አለ፣ ትርጉማቸው የሚቀየር አለ። ለምሳሌ ሁልጊዜ ጀረንድን የሚከተሉ ቨርቦች ኢንጆይ አለ። ለምሳሌ አይ ኢንጆይ ራኒንግ ካልኩ ሩጫ ያስደስተኛል ለማለት ነው። አይ ኢንጆይ ቱ ራን ማለት አልችልም። ለምን ከተባለ ሁልጊዜ ሩል ነው ይሄ። ሁልጊዜ ኢንጆይ የሚያስከትል ምንድነው? ጀረንድ ነው። ሁልጊዜ ኢንጆይ የሚያስከትል ጀረንድ ነው ማለት ነው። ሌላ ደግሞ ዲሳይድ የምንለውን ቨርብ ብንወስድ ሁልጊዜ ከዲሳይድ ቀጥሎ የሚመጣ ኢንፊኒቲቭ ዊዝ ቱ ነው። ለምሳሌ አይ ዲሳይድ ቱ ጎ ካልኩ ለመሄድ ወስኛለሁ እንደማለት ነው። አይ ዲሳይድድ ወይም አይ ዲሳይድ ካልኩ ሁልጊዜ ከዲሳይድ ቀጥሎ ሊመጣ የሚችለው ቱን የያዘ ቨርብ ነው እንጂ ጀረንድን ልንጠቀም አንችልም ማለት ነው። ሩል ነው። ዲሳይድ ሁልጊዜ ቱን ስለሚያስከትል ማለት ነው። እና በዚህ መሰረት እዚህ ጋር አሁን ማይንድ የሚለውን ቨርብ ማወቅ ብቻ ነው የሚጠበቅባችሁ። ማይንድ የሚለው ቨርብ ምን እንደሚያስከትል የሚለውን ማወቅ እና ከማይንድ ሁልጊዜ ከማይንድ ቀጥሎ ሊመጣ የሚችለው ጀረንድ ነው። ሩል ነው። ሌላ ይሄ ቱ ወይም ደግሞ ኢንፊኒቲቭ ሊመጣ አይችልም። ስለዚህ ዲ ቤስት አንሰር ይሆናል። ክሊኒንግ አይ ዶንት ማይንድ ክሊኒንግ ዘ ሃውስ ቱዴይ የሚለው ማለት ነው። ለምን ከተባለ ማይንድ የሚለው ቨርብ ከሱ ቀጥሎ ሁልጊዜ ጀረንድ ስለሚያስከትል ማለት ነው። እነዚህን በጎግል አድርጋችሁ ወይ ኤአይ ጠይቃችሁ ቻት ቦቶችን ጠይቃችሁ ቻት ጂፒቲ ምናምን ጠይቁ ኮመን የሆኑ ኢንፊኒቲቭ የሚያስከትሉ ጀረንድ የሚያስከትሉ ቨርቦች አሉ። እነሱን ማወቅ ትችላላችሁ ማለት ነው። ሌላ ወደ 48ኛው ጥያቄ ስንሄድ the teacher blank irritated if you used your mobile phone in the classroom ይለናል። ይሄ ደግሞ የኮንዲሽን ጥያቄ ነው። ወደ አራት አሁን ደግሞ አንድ የተጨመረ ኮንዲሽን አለ። ወደ 5 አይነት ኮንዲሽናል ሴንቴንሶች አሉ። የመጀመሪያው ፕሮባብል ኮንዲሽን አለ፣ ኢምፕሮባብል ኮንዲሽን እና ኢምፖሲብል ኮንዲሽን፣ እንደገና ዜሮ ኮንዲሽን። አሁን ደግሞ አንዳንድ ግራማር መጽሐፍቶች ከምናየው ሚክስድ ኮንዲሽን የሚባል አለ እና እነዚህ ፕሮባብል ኮንዲሽን የምንለውን የምንጠቀመው ለምንድን ነው? ላይክሊ ሊሆን የሚችል ነገር ስንገልጽ ማለት ነው። ለምሳሌ if you study hard you will pass the exam ጠንክረህ ከጠናህ ልታልፍ ትችላለህ ማለት ነው። ወይም ደግሞ ታልፋለህ እንደማለት ነው። ወደፊት ነው። ያ ማለት ግን ሙሉ በሙሉ ታልፋለህ ማለት አይደለም። ይኸው ግን ፕሮባብል ነው፣ ይሄ ሊሆን የሚችል ነገር ማለት ነው። ኢምፕሮባብል ከሆነ ግን አንሪል ነው፣ ሊሆን የማይችል ነገር። የምናወራው አሁን ላይ ስላለ ነገር ሆኖ ነገር ግን ሊሆን የማይችል ነገር ነው። ለምሳሌ if I were rich I would buy a car ምንድነው? ሀብታም በሆን ኖሮ መኪና ገዛ ነበር ነው። አሁን ላይ ነው። አሁን ላይ ግን ሀብታም አይደለሁም፣ ስለዚህ መኪናም ልገዛ አልችልም ማለት ነው። እና አንሪል በቃ እውነት ያልሆነ ነገር ነው ማለት ነው ኢምፕሮባብል ኮንዲሽን። እና በኢምፕሮባብል ኮንዲሽን ጊዜ ሁልጊዜ ሳብጀክቱ የሚወስድ ሌላ ደግሞ ትሪኪ ፓርቱ ምንድነው? ዌር ነው የሚወስድ። ሺ ወዝ ነው የሚባል ለምሳሌ ሺ ወዝ ፕሌይንግ ነው የምንል። ነገር ግን ኢምፕሮባብል ኮንዲሽን ጋር ሺ ዌር ነው ሊባል የሚችለው፣ አይ ዌር ነው ልል የምችል ማለት ነው። ይሄ የሩል ነው። ኢምፕሮባብል ኮንዲሽን ላይ ዌርን ነው ወዝን አንጠቀምም። እና ኢምፕሮባብል ኮንዲሽን አንሪል የሆነ ነገር አሁን ላይ ለመግለጽ ስንፈልግ የማይሆን ነገር፣ ለምሳሌ if I were a bird I would fly ወፍ ብሆን ኖሮ በር ነበር፣ እንደዚህ አይነት ነገር። እና እዚህ ጋርም ስታዩት የ48ኛው ጥያቄ used የሚለው ወይም ደግሞ ቴንሱ የኢምፕሮባብል ኮንዲሽን ፎርሙን ምን ይመስላል የሚለውን ስናይ ኢፍ ክሎዙ ኢፍ ፕላስ ፓስት ቴንስ ነው፣ ወይም ደግሞ ኢፍ ፕላስ ሳብጀክት ፕላስ ቨርብ ቱ፣ ሜን ክሎዙ ደግሞ ሳብጀክት ፕላስ ውድ ፕላስ ቨርብ ዋን ነው። እና እዚህ ጋር አሁን ኢፍ ዩ ዩዝድ የሚለው ቨርብ ቱ ነው አይደለ? ኢፍ ክሎዙ ሲምፕል ፓስት ነው። ስለዚህ በዚህ ብቻ ኮንዲሽኑ ምን እንደሆነ ማወቅ እንችላለን። ኢፍ ዩ ዩዝድ ዮር ሞባይል ፎን ኢን ዘ ክላስሩም የሚለው ፎርሙ በማየት ብቻ ምን አይነት ኮንዲሽን መሆን እንደሆነ ማወቅ እንችላለን ማለት ነው። ሶ ኢፍ ክሎዙ ሲምፕል ፓስት ከሆነ ሜን ክሎዙ ውድ ፕላስ ቨርብ ዋን ነው ሊሆን የሚችል። ስለዚህ ውድ ያለበትን ሄደን ምርጫ ጋር እናያለን። ቢ ውድ ቢ የሚለው the best answer ይሆናል ማለት ነው። ውድ ቢ ኢሪቴትድ፣ ይሄ
ፓሲቭ ስለሆነ ነው። አሁን እዚህ ጋር ኢሪቴትድ የሚለው ቨርብ ቱ እንዴት ምናምን ይሄ ቨርብ ስሪ ነው አክቹሊ እንዴት ሆነ እንዳትሉ ማለት ፓሲቭ ስለሆነ ነው። ፓሲቭ ስለሆነ ነው እንጂ ቨርቧን ነበር ሊሆን የሚችል። ፓሲቭ ከሆነ እንደዚህ መሆን ይችላል። እና አሁን ይሄ ትርጉሙን ለማየት ያክል if you used your mobile phone in the classroom the teacher would be irritated ማለት ስልክህን ክፍል ውስጥ ብትጠቀም ኖሮ መምህሩ ይናደድ ነበር ነው። ነገር ግን ስልክህን አልተጠቀምክም መምህሩም አልተናደደም ማለት ነው አሁን ላይ እንደማለት ነው። ሌላ ወደ 49ኛው ጥያቄ ስንሄድ he was very late for class but the teacher allowed him to get in ይላል። ይሄ ደግሞ የታግ ኩዌስችን ነው። እንግዲህ ታግ ኩዌስችን የምንጠቀም ለምንድን ስንፈልግ ነው? ኮንፈርም ለማድረግ ወይም ደግሞ አንድን ነገር ለማረጋገጥ ስንፈልግ መልሰን እንጠይቃለን። ስለ የሆነ ወሬ እናወራለን። ካወራን በኋላ ለማረጋገጥ ስንፈልግ የምንጠይቀው ጥያቄ ነው እና ሁልጊዜ ታግ ኩዌስችን ስቴትመንቱ ፖዚቲቭ ከሆነ ወይም ደግሞ አረፍተ ነገሩ ፖዚቲቭ ከሆነ ታግ ኩዌስችኑ ኔጋቲቭ ነው የሚሆን። እንደገና ደግሞ ሴንተንሱ ወይም ደግሞ አረፍተ ነገሩ ኔጋቲቭ ከሆነ ታግ ኩዌስችኑ ፖዚቲቭ ነው የሚሆን ማለት ነው። ተቃራኒ ነው የሚሆን ከአረፍተ ነገሩ ጋር ታግ ኩዌስችኑ ተቃራኒ ነው የሚሆን። ይሄን መያዝ አለባችሁ። እዚህ ጋር አሁን he was very late for class but the teacher allowed him to get in አርፍዶ ነበር ነገር ግን መምህሩ እንዲገባ ፈቀዱለት ነው። ስለዚህ ያውን ስቴትመንቱ ምንድነው ወይም ነው አረፍተ ነገሩ ፖዚቲቭ ነው። ስለዚህ ታግ ኩዌስችኑ ሊሆን የሚችል ምንድነው ኔጋቲቭ ነው። ስለዚህ አሁን ይሄ ቢ እና ሲ እንደማይሆኑ ማወቅ አለብን። ማለት ስቴትመንቱ ፖዚቲቭ ነው። ስለዚህ በቃ ቢ እና ዲ እንደማይሆኑ እናውቃለን። ሶ ምርጫችን ከማን ነው? ከኤ እና ከዲ ነው ማለት ነው። ሶ ኤን ስናይ ዲድንት ሂ ይላል። ይሄ በትክክል ትክክለኛው መልስ ይሆናል ማለት ነው። ወይም the best answer ኤ ይሆናል። ለምን ካላችሁ ስቴትመንቱ ፖዚቲቭ ነው። ስለዚህ ታግ ኩዌስችኑ የሚሆን ደግሞ ምንድነው ኔጋቲቭ ነው። ስለዚህ ኤ the best answer ይሆናል ማለት ነው። ዲ የማይሆንበት ደግሞ ምንድነው? ዲ ፕሬዘንት ሲምፕል ፕሬዘንት ነው ታግ ኩዌስችኑ። እዚህ ጋር ግን እያወራን ያለን ወይም he was very late for class but the teacher allowed him to get in የሚለው ስለ ፓስት ነው ወይም ደግሞ ሴንቴንሱ ፓስት ነው። ስለዚህ ዲ ሊሆን አይችልም ማለት ነው። ዲ ሊሆን አይችልም እና the best answer ማን ይሆናል ማለት ነው? ኤ ዲድንት ሂ የሚለው ይሆናል ማለት ነው። ሞር ቪዲዮ ሰራላችሁ ካለው በዚህ አጋጣሚ አሁን ብዙ ቪዲዮ እንዳልሰራ እያደረገኝ ያለ ምንድነው ለብዙ ሰው እየደረሰ አይደለም እና ሰብስክራይብ አድርጉ። በተቻላችሁ አቅም ለጓደኞቻችሁ ሼር አድርጉ። ነፃ ቪዲዮ ነው ሁሉንም ስለምሰራላችሁ ሁሉንም ሳብጀክቶች ከ9 እስከ 12 እንሰራለን። እናንተ ሼር አድርጉ፣ ሰብስክራይብ አድርጉ። አስተያየታችሁንም ኮሜንት ጋር መስጠት እንዳትረሱ። እንቀጥል። ወደ 50ኛ ጥያቄ እንሄዳለን ማለት ነው። 50ኛ ጥያቄ ምን ይለናል? the story of the poor man was so moving that it made me ይለናል። ይሄም የቨርብ ፓተርን አይነት ጥያቄ ነው። ነገር ግን ቨርብ ፓተርን ቅድም እንዳልኳችሁ ጀረንድን የሚወስዱ አሉ፣ ኢንፊኒቲቭን የሚወስዱ አሉ፣ ሁለቱንም የሚወስዱ አሉ። ከነዚህ ደግሞ ስፔሻል ኬዝ አለ። ስፔሻል ኬዝ ሜድ እና ሌት። ሜድ እና ሌት ሁልጊዜ የሚወስዱት አክቲቭ ቮይስ ከሆነ ሁልጊዜ የሚወስዱት ጀረንድንም አይወስዱም፣ ኢንፊኒቲቭንም አይወስዱም፣ ቤር ኢንፊኒቲቭ ወይም ደግሞ ከቱ ውጭ ማለት ነው እና ከጀረንድ ውጭ ነው የሚወስዱት። ለምሳሌ ሌት ሚ ጎ ነው የምል ልሂድ ለማለት ሌት ሚ ጎ ነው እንጂ ሌት ሚ ቱ ጎ አልልም። ሌት አስ ጎ ነው የምንላ ወይም ደግሞ ሌትስ ጎ ነው የምንል እንጂ ሌት አስ ቱ ጎ አንልም። ወይም ደግሞ ሌትስ ጎይንግ ሌት አስ ጎይንግ እንላለን አይባልም እንደዚህ። ስለዚህ ሁልጊዜ ከሜድ ፕላስ ኦብጀክት ፕላስ ቤር ኢንፊኒቲቭ ነው የምንጠቀም። ሜድ ፕላስ ኦብጀክት ፕላስ ቨርቧን ነው የምንጠቀም። ሌት ፕላስ ኦብጀክት ፕላስ ቨርቧን ነው የምንጠቀም እንጂ ጀረንድም ቱንም አንጠቀምም ማለት ነው። በዚህ መሰረት the story of the poor man was so moving that it made me ብለን ፊል ሳድ ፊል የሚለውን ቨርብ
ብቻ ነው የምንጠቀም ቨርቧንን ቱንም አንጠቀም። አሁን ኤ እና ቢ ጋር ስትሄዱ ጀረንድ አለ፣ ሲ ጋር ደግሞ ኢንፊኒቲቭ አለ። ስለዚህ እነዚህ ሶስቶችን አንጠቀም። ዲ ፊል ሳድ የሚለውን እንጠቀማለን እና አክቲቭ ቮይስ ከሆነ ሁልጊዜ ሌትና ሜክ የሚወስዱት ቱን እና ጀረንድን ሳይሆን ቨርቧኑን ብቻ ነው የሚወስዱ ማለት ነው። ፓሲቭ ቮይስ ከሆነ ግን ቱን ይወስዳሉ። ፓሲቭ ቮይስ አሁን ቅድም አክቲቭ ቮይስ አልኳችሁ ጋር ፓሲቭ ቮይስ ከሆነ ግን ማንንም መጠቀም እንችላለን፣ ወይም ደግሞ ማንን ይጠቀማሉ? ቱን መጠቀም ይችላሉ። አሁን ይሄ ፓሲቭ ቮይስ ቢሆን ኖሮ ሜድ ሚ ቱ ፊል ሳድ ማለት እንችል ነበር፣ እንደዛ ማለት እንችል ነበር። እዚህ ጋር ግን ይሄ አክቲቭ ቮይስ ነው። ዘ ስቶሪ ኦፍ ዘ ማን ዋዝ ሶ ሙቪንግ የሚለው አክቲቭ ቮይስ ነው። ስለዚህ መጠቀም አንችልም። ሌላ ወደ 51ኛው ጥያቄ ስንሄድ their son is a second year engineering student at university so by 2031 he blank ይለናል። ሁለተኛ ልጃቸው የእሳቸው ልጅ የሁለተኛ ዓመት የኢንጂነሪንግ ተማሪ ነው እና በ2031 ያው ስለ ምርቃቱ እያወራ ነው። ወደፊት ነው፣ ፊውቸር ነው። ስለዚህ ፊውቸር ቴንስ እንደሆነ ማወቅ እንችላለን። አሁን ሃዝ ኦልሬዲ ግራጁዌትድ የሚለው በቃ እንደማንጠቀም ማወቅ አለብን። ምክንያቱም ፊውቸር ነው። ፊውቸር ከሆነ ፊውቸር ቴንስ ነው ልጠቀም እንችል። ብዙ አይነት ፊውቸር ቴንሶች ስላሉ በውስጡ ማለት ነው። ሃዝ ኦልሬዲ ግራጁዌትድ የሚለው ወይም ደግሞ ፕሬዘንት ፐርፌክቱን ልንጠቀም ለፊውቸር ስለማያገለግል ኤን ሙሉ በሙሉ እናስወግዳለን ማለት ነው። ቢን ስናይ ዊል ሃቭ ግራጁዌትድ ዘ ቤስት አንሰር ቢ ነው ማለት ነው። ፊውቸር ፐርፌክት የምንጠቀመው ለምንድን ነው? ወደፊት ሆኖ ይሄ በተደጋጋሚ ነው እንዲህ አይነት ጥያቄ በነገራችን ላይ የሚጠየቅ በየአመቱ በቃ በጣም ነው የሚጠየቅ። ባይ ዘ ታይም አለ። አሁን ይሄ ባይ ዘ ታይም የሚለው ታይም ኢንዲኬተር ፊውቸር ፐርፌክትን እሱን ብቻ ያመለክታል እያልኩ አይደለም፣ ግን ባይ ዘ ታይም የሚል ካያችሁ ፊውቸር ፐርፌክት ነው። ስለ ወደፊት ሆኖ ባይ ዘ ታይም የሚለው ወይም ደግሞ ባይ ዘ 2030 እንደዚህ ታይም የሚገልጽ ከሆነ ባይ ኖሮ ወደፊት ፊውቸር ፐርፌክት ነው የምንጠቀም እና እዚህ ጋር ባይ 2031 የሚለው ስላለ ዊል ሃቭ ግራጁዌትድ ወይም ደግሞ ቢ ዘ ቤስት አንሰር ይሆናል ማለት ነው። እና ፊውቸር ፐርፌክትን የምንጠቀም ምንድነው ወደፊት ኮምፕሌትድ የሚሆን አክሽን ለመግለጽ ድርጊቱ ወደፊት ነው የሚፈጸም፣ ነገር ግን እርግጠኛ ነን እስከዛ ፖይንት ወይም ደግሞ እስከዛ ሰዓት እንደሚያልቅ እንደሚጠናቀቅ ማለት ነው። አሁን እዚህ ጋር እርግጠኛ ነን እስከ በ2031 ወይም በ2031 ልጁ እንደሚመረግ እርግጠኛ ነን። ኮምፕሌትድ የሆነ አክሽን ነው የተረጋገጠ ወይም ደግሞ ያለቀ ወደፊት እንደሚያልቅ ወይም ደግሞ በዛ ሰዓት እንደሚጠናቀቅ የምናውቀው የተረጋገጠ ነገር ለመግለጽ ፊውቸር ፐርፌክት እንጠቀማለን ማለት ነው። ሲ ዊል ቢ ግራጁዌቲንግ የሚለው የምንጠቀመው ወይም ደግሞ ይሄ ፊውቸር ኮንቲኒዩስ ነው። ፊውቸር ኮንቲኒዩስን የምንጠቀም ለተረጋገጠ ነገር አይደለም። ኦንጎይንግ አክሽን ነው። ወደፊት ሆኖ ግን እያደረግነው እንዳለ ስንገልጽ ማለት ነው። ወደፊት ነው ድርጊቱ። ለምሳሌ ነገ በዚህ ሰዓት እያነበብኩ ይሆናል ብላችሁ ለመግለጽ I will be studying at this time ወይም ደግሞ በዚህ ሰዓት I will be studying this time በዚህ ሰዓት እያነበብኩ ይሆናል የሚለው ዲስ የምትለዋ ወይም ደግሞ ዲስ የምትለዋ ፓርቲኩላር ታይም ወይም ደግሞ ስፔሲፊክ የሆነ ታይም አለ እና ኦንጎይንግ አክሽን ነው፣ እየተካሄደ ያለ አክሽን ነው እንጂ ኮምፕሌትድ የሆነ አክሽን አይደለም። ስለዚህ ሲ ሊሆን አይችልም ማለት ነው። ዲም ዊል ግራጁዌት የሚል ፖሲቢሊቲን ለመግለጽ ነው፣ ወደፊት ፖሲቢሊቲ እንጂ የተረጋገጠ ነገርን አይደለም። እዚህ ጋር ግን የተረጋገጠ ነው። 2031 ልጁ ይመረቃል። ስለዚህ ፊውቸር ፐርፌክት እንጠቀማለን ማለት ነው እና the best answer B ይሆናል ማለት ነው። ሌላ 52ኛ ጥያቄ blank many African countries rely on food aid for survival ይለናል። ይሄ ጥያቄ ደግሞ ስለ ፓርቲሲፕል ነው። ብዙ አይነት ፓርቲሲፕሎች አሉ። ፕሬዘንት ፓርቲሲፕል፣ ፓስት ፓርቲሲፕል እና ፊውቸር ፓርቲሲፕል። ፕሬዘንት ፓርቲሲፕል የምንለው ወይም ጀረንድ ራኒንግ፣ ፕሌይንግ፣ ስዊሚንግ እነዚህ ጀረንዱን ወስደን እንደ ሳብጀክት እንደ ቨርብ እንደ ሳብጀክት እንደ ኦብጀክት እንደ ቨርብ ኮምፕሊመንት ልንጠቀም እንችላለን ማለት ነው ጀረንድን። እና ፕሬዘንት ፓርቲሲፕል ከሆነ ፕሬዘንት ፓርቲሲፕል ለምንድን ነው የምንጠቀመው ካል
ለብዙ ነገር እንጠቀመዋለን። ለምሳሌ ሁለት አክሽኖች ወይም ድርጊቶች በተመሳሳይ ሰዓት እየተደረጉ ከሆነ መጠቀም እንችላለን ማለት ነው። ለምሳሌ ኤግዛምፕል ድራይቪንግ ዘ ካር ሂ ኢዝ ሊስኒንግ ዘ ሚውዚክ። መኪና እየነዳ ሙዚቃ እያዳመጠ ነው ማለት ነው። ሁለቱም በተመሳሳይ ሰዓት ነው እየተደረጉ ያለ። መኪና እየነዳ ነው፣ ድራይቪንግ ዘ ካር እንላለን። እንደገና ደግሞ ሙዚቃ እያዳመጠ ነው። ፓስት ፓርቲሲፕልን ደግሞ የምንጠቀመው ፓስት ያለፈ ድርጊት ሆኖ ወይም ደግሞ ያለፈ ድርጊት ሆኖ ይሄ ምንድነው ያለፈ ድርጊት ነው እና አክሽኑ በተመሳሳይ ሰዓት ሊሆን ይችላል ወይም ደግሞ አንዱ በፊት መጥቶ ሌላኛው ደግሞ ቀጣይ የሚመጣበት ሊሆን ይችላል ማለት ነው። ማለት ሁለት አይነት ዩዝ ነው ያለው። ሌላ ደግሞ ምንድነው ፐርፌክት ከሆነ ወይም ደግሞ ፐርፌክት ፓርቲሲፕል የምንለው ምንድነው? ፐርፌክት ፓርቲሲፕል ከሆነ ድርጊቱ መጀመሪያ የሚፈጸም ድርጊት አለ። ያ ከተፈጸመ በኋላ ደግሞ የሚፈጸም ድርጊት አለ። ያ ማለት እንዴት ነው? መጀመሪያ አንድ የምትፈጽሙት ስራ አለ። ከዛ ቀጥሎ ደግሞ የሚደረግ ድርጊት አለ። ለምሳሌ ፎርሙ ሃቪንግ ፕላስ ቨርብ ስሪ ነው። ከሃቪንግን ሁልጊዜ እንጠቀማለን። ከሃቪንግ ቀጥሎ ቨርብ ስሪ ይመጣል። ለምሳሌ ሃቪንግ ስተዲድ ኦር ሃቪንግ ደን ደ ሆምወርክ የቤት ስራውን ከሰራ በኋላ ሂ ፕሌይድ ደ ጌም ጨዋታ ይጫወታል ወይም ደግሞ ተጫውቷል። ምን ማለት ነው? መጀመሪያ የኤርሊየር አክሽን አለ። ኤርሊየር አክሽኑ ምንድነው? የቤት ስራውን መስራቱ። የቤት ስራውን ከሰራ በኋላ የመጣው ደግሞ አክሽን ምንድነው? መጫወቱ ማለት ነው። እና ሁልጊዜ ኤርሊየር አክሽን አለ። እንደገና ከኤርሊየር አክሽኑ ደግሞ ቀጥሎ የሚመጣ ሌላ ድርጊት አለ ማለት ነው። እና እነዚህ ነው ዩዛቸው። በደንብ ቪዲዮ ሰራላችሁ ካለው አሁን እዚህ ጋርም ስናይ ብላንክ መኒ አፍሪካን ካንትሪስ ሪሊ ኦን ፉድ ኤድ ፎር ሰርቫይቫል ይለናል። ኤን ስናይ ሃቪንግ ዲቫስቴትድ ባይ ሲቪል ዋር ይላል። አሁን መሆን ይችል ነበረ ማለት ነገር ግን ፓሲቭ ነው መሆን ያለበት። ፓሲቭ ቮይስ መሆን አለበት። ሃቪንግ ቢን ዲቫስቴትድ ባይ ሲቪል ዋር ቢሆን ኖሮ ይሆን ይችል ነበር። ምክንያቱም በጦርነት ከወደሙ በኋላ ብዙ የአፍሪካ ሀገራት ለብዙ ጊዜያት በምግብ ይረዳሉ ምናምን የሚለውን ነው የሚያሳይ። ነገር ግን እዚህ ጋር ቢን የሚለውን ረስቷል። ስለዚህ ሃቪንግ ዲቫስቴትድ ባይ ሲቪል ዋር የሚለው አይሆንም ማለት ነው። ሌላ ቢ ዲቫስቴቲንግ ባይ ሲቪል ዋር የሚለው ዲቫስቴቲንግ ባይ ሲቪል ዋር የሚለው ይሄም አክሽኑ በተመሳሳይ ሰዓት እየተፈጸመ ስላልሆነ ወይም ደግሞ ይሄ በጦርነት ወይም ደግሞ በጦርነት መውደማቸውና የምግብ እርዳታ ለብዙ ጊዜያት ለቀጣይነት ባለው ጊዜ መጠየቃቸው ወይም ደግሞ የምግብ እርዳታ ላይ መውደቃቸው በተመሳሳይ ሰዓት አይደለም። ስለዚህ ቢም ሊሆን አይችልም ማለት ነው። ሲ ዲቫስቴትድ ባይ ሲቪል ዋር ዘ ቤስት አንሰር ይሆናል ማለት ነው። ሲ ዲቫስቴትድ ባይ ሲቪል ዋር የሚለው በጦርነት ምንድን ነው ወድመዋል። ከዛ በጦርነት ስለተጎዱ መኒ አፍሪካን ካንትሪስ ሪሊ ኦን ፉድ ኤድ ፎር ሰርቫይቫል ለቀጣይነት ባለው ጊዜ ምግብ ይረዳሉ ማለት ነው። እና ሲ ዘ ቤስት አንሰር መሆን ይችላል ማለት ነው። ዲ ዲቫስቴቲንግ ዘ ሲቪል ዋር ይሄም ሊሆን አይችልም ማለት ነው። ከዚህ ጋር ሊሄድ አይችልም። ስለዚህ ሲ ይሆናል ማለት ነው። ሌላ ወደ 53ኛ ጥያቄ እንሄዳለን ማለት ነው። According to the environmentalist our planet blank hotter by the day ይለናል። እንደ ኢንቫይሮንመንታሊስቶች ፕላኔታችን ቀን በቀን ይለናል። ይሄ ባይ ዘ ዴይ ይለናል። እንግዲህ ኤ ጌትስ፣ ቢ ሃዝ ጎት፣ ሲ ኢዝ ጌሪንግ፣ ቢ ሃድ ቢን ጌሪንግ ይላል። የጌትን ጥቅም ወይም ደግሞ ስለ ጌት ተምራችኋል ብዬ አስባለሁ። ጌትን እንግዲህ ለብዙ ነገር እንጠቀምበታለን። ከዛም አንዱ የሆነ ነገር ለምሳሌ እየተላመድ ነው እንደሆነ
በጌት እንጠቀማለን። እንደገና ደግሞ እነዚህ አድጀክቲቮችን ኮንቲኒየስ ማድረግ አንችልም። ወይም ደግሞ ለምሳሌ ስለ ቅዝቃዜ እናወራ። እየቀዘቀዘኝ ነው ለማለት አይ አም ኮልዲንግ አይባልም። ግራማቲካሊ ኢንኮሬክት ነው። አይ አም ኮልዲንግ አይባልም። እንዴት ነው ማለት የምንችል? አይ አም ጌሪንግ ኮልድ ነው ልንል የምንችለው ማለት ነው። ወይም ደግሞ ጌሪንግ የምንለውን እንጠቀማለን። ወይም ደግሞ ይሄ ጌሪንግ የሚለው ቨርብ የሚያገለግለው ምንድነው? አድጀክቲቭን ኦንጎይንግ አክሽን ሆኖ አድጀክቲቭ ስንጠቀም ማለት ነው። እዚህ ጋር according to the environmentalist our planet is getting hotter by the day ነው የሚሆነው። እየሞቀች ነው ለማለት እንጂ our planet is hotting አንልም፣ አይባልም። is hotting አይባልም። እዚህ ጋርና አድጀክቲቭ ስላለ ነው። ሁልጊዜ አድጀክቲቭ ሆኖ ኮንቲኒየስ ወይም ደግሞ ይሄ ኦንጎይንግ አክሽን ከሆነ ጌሪንግ ነው የምንጠቀም፣ is ጌሪንግ የሚለው ነው ማለት ነው። ስለዚህ ሲ the best answer ይሆናል ማለት ነው። ሌላ ወደ 54ኛ ጥያቄ ስንሄድ blank I missed an opportunity for a well paid job at the United Nations ይለናል። ዩናይትድ ኔሽን ላይ ጥሩ ክፍያ የሚከፍል እድል አመለጠኝ ነው። እና ይሄ ደግሞ ስለ ዊሽ ተምራችኋል ብዬ አስባለሁ። የዊሽ ጥቅም አለ። እንግዲህ ዊሽ ፕላስ ኩድ ከሆነ ስለ ፊውቸር እንዲሆንልን የምንፈልገው ነገር ወይም ደግሞ እንዲሆንልን የምንፈልገው አይነት ነገር ሲሆን ነው የምንጠቀመው። እና ግን ፕሬዘንት ላይ ሊሆን ይችላል፣ ፊውቸር ላይ ሊሆን ይችላል። ዊሽ ፕላስ ኩድ እና ውድ የምንጠቀም ከሆነ ለምሳሌ አይ ዊሽ ሂ ውድ ስቶፕ ስሞኪንግ ካልኩ ሲጋራ ማቄስ ቢያቆም ምኞቴ ነበር ማለት ነው፣ አሁን ላይ ማለት ነው። እና ከዊሽ ቀጥሎ ኩድ እና ውድ የምንላቸው ከመጡ የምንገልጸው ለአሁን ይሆናል ወይም ፕሬዘንት ወይም ደግሞ ለወደፊት ሊሆን ይችላል። ነገር ግን ይሄ ምኞታችንን እንዲደረግልን የምንፈልገው ምኞታችንን አይ ዊሽ ሂ ውድ ስቶፕ ድሪንኪንግ ዘ አልኮል ብንል ይሄ አልኮል መጠጣቱን ቢያቆም ምኞቴ ነው እንደማለት ነው አሁን ላይ። እንደገና ዊሽ ፕላስ ፓስት ሲምፕል ሊመጣ ይችላል። ዊሽ ፕላስ ፓስት ሲምፕል ከዊሽ ቀጥሎ ሲምፕል ፓስት ከመጣ ስለምንድን ነው ያን ደግሞ የምንገልጸው? ሪግሬት ወይም ደግሞ ጸጸትን ማለት ነው። አሁን ላይ ሆኖ ጸጸትን ዊሽ ፕላስ ሲምፕል ፓስት። ይሄ እንደውም ከኢምፕሮባብል ኮንዲሽን ጋር ተመሳሳይነት ነገር አለው። ከኢምፕሮባብል ኮንዲሽን ጋር እንዴት ነው? ለምሳሌ አይ ዊሽ አይ ሃድ አ ካር ብል መኪና ቢኖረኝ ምኞቴ ነበር ነው። ነገር ግን አሁን የለኝም ነው። አሁን የለኝም እንደማለት ነው። እና ከዊሽ ቀጥሎ ወይም ደግሞ ከዊሽ ቀጥሎ ሲምፕል ፓስት ከመጣ ሪግሬት የማይሆን አንሪል የሆነ የማይሆን ነገር ለመግለጽ እንፈልግ። እንደገና ደግሞ በጣም በተደጋጋሚ የሚጠየቅ ኢንትራንስ ጋር ክላስ ፈተናዎቹ ጋር ከዊሽ ቀጥሎ ምንድነው? ፓስት ፐርፌክት በጣም የተለመደ ነው። ከዊሽ ቀጥሎ ፓስት ፐርፌክት ከሆነ ሪግሬት ነው ወይም ደግሞ ፓስት ያለፈ ነገር ጸጸት ነው። ያለፈ ነገር ጸጸት ከሆነ ዊሽ ፕላስ ፓስት ፐርፌክት እንጠቀማለን ማለት ነው። እዚህ ጋርም አሁን ኦልሬዲ ይሄ ኦፖርቹኒቲ ወይም እድሉ አምልጦታል የልጁ ማለት ነው። ስለዚህ ያለፈ ሪግሬት ነው ያለፈ ጸጸት። ስለዚህ ምን ማለት እንችላለን? አይ ዊሽ አይ ሃድ ለርንድ ፍሬንች። ይሄ ፈረንሳይኛ ብማር ምኞቴ ነበር ነው፣ መማር ነበረብኝ ምክንያቱም እድሉ አምልጦኛል እያለ ነው። ስለዚህ ከዊሽ ቀጥሎ ፓስት ፐርፌክት ከመጣ ፓስት ሪግሬት ወይም ደግሞ ጸጸትን ለመግለጽ እንጠቀምበታለን የሚለውን መያዝ አለባችሁ ማለት ነው። ስለ ዊሽም ራሱን የቻለ ቪዲዮ ከኮንዲሽናል ሴንቴንስ ጋር ሰራላችሁ ካለው ያኔ ሞር ክሊር ይሆንላችኋል ማለት ነው። ሌላ 55ኛው ወይም ደግሞ ለዛሬ የመጨረሻ ጥያቄያችን when she studies for an exam she puts her feet in cold water blank fall asleep ይለናል።
ይሄ ጥያቄ ደግሞ ስለ ሶ አስ ቱ፣ ኢን ኦርደር ቱ፣ ሶ ዛት፣ ኢን ኦርደር ዛት ፐርፐዝን ለመግለጽ የምንጠቀምባቸው ናቸው። እነዚህ ፐርፐዝን ወይም ዓላማን ለመግለጽ የምንጠቀምባቸው ነገር ግን አጠቃቀማቸው ይለያል። ለምሳሌ ቅድም እንዳልኳችሁ ሶ ዛት እና ኢን ኦርደር ዛትን ከነሱ ቀጥሎ ክሎዝ ሲመጣ ነው። ክሎዝ ማለት ምን ማለት ነው? ሳብጀክት ፕላስ ቨርብ ሲመጣ ማለት ነው። ይቅርታ እና ከሶ ዛት ወይም ደግሞ ኢን ኦርደር ዛት ቀጥሎ ምን ሶ ዛት እና ኢን ኦርደር ዛትን ለመጠቀም የግድ ክሎዝ ያስፈልጋል። ሳብጀክት ፕላስ ቨርብ ማለት ነው። እዚህ ጋር አሁን እንደገና ደግሞ ሶ አስ ቱ እና ኢን ኦርደር ቱን ለመጠቀም ደግሞ ቨርብ ነው ከነሱ ቀጥሎ ቨርብ ነው የሚመጣ እንጂ አጠቃቅማቸው ሶ ዛትም ኢን ኦርደር ቱ ሶ አስ ቱ የምንለው ፐርፐዝ ነው፣ ዓላማን ለመግለጽ ነው። እንደገና ፎር አለ። ፎር ደግሞ የምንጠቀመው ፍሬዝ ሲሆን ከፎር ቀጥሎ ይሄ ፍሬዝ የምንለው ወይም ደግሞ ይሄ ሀረግ ሲመጣ ወይም ደግሞ ጀረንድ የሚመጣ ከሆነ ፐርፐዝን ወይም ደግሞ ዓላማን ለመግለጽ እንጠቀማለን ማለት ነው። እዚህ ጋር አሁን ምን ይለናል? when she studies for an exam she puts her feet in cold water blank fall asleep ይለናል። ስታጠና እግሮቿን የቀዘቀዘ ውሃ ጋር ታደርገዋለች ነው። በእንቅልፍ እንዳትወድቅ ነው። እንዳትወድቅ አሁን እዚህ ጋር ኔጋቲቭ ነው መሆን ያለበት እና ኖት ኢን ኦርደር ቱ ነው የሚባል። ኖት ኢን ኦርደር ቱ አይባልም። ኖት የምትገባ በቱ መካከል ነው። ፎር ኖት ቱ እንደዚህ የሚባል ይሄ የግራመር ህግ አይደለም። ቢ ሲጀመር እንደዚህ ፎር ኖት ቱ የሚባል ነገር የለም። ሲ ኢን ኦርደር ቱ ኖት ይለናል። ሲም ሊሆን አይችልም እንዳልኳችሁ ኖት የምትገባ ኢን ኦርደር ኖት ቱ ነው መሆን የነበረበት። ኢን ኦርደር ኖት ቱ እንጂ ኢን ኦርደር ቱ ኖት የሚባል ህግ የለም። ዲ ዘ ቤስት አንሰር ማለት ነው። ሶ አስ ኖት ቱ፣ ሶ አስ ኖት ቱ ፋል አስሊፕ እንዳትተኛ ወይም ደግሞ እንዳታንቀላፋ እግሮቿን ቀዝቃዛ ውሃ ጋር ታደርጋለች የሚለውን ያሳያል ማለት ነው። እና ተማሪዎች ለዛሬ ነበረን ይህን ይመስላል። ሙሉ ሰራላችሁ ካለው ሰብስክራይብ አድርጉ፣ ሼር ፕሊስ ሼር አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ። አስተያየት ማስተካከል ያለብን ነገር ካለ ኮመንት ሴክሽን ጋር ስጡን። አመሰግናለሁ።